سكس هوكاي يسالس هراب يامس وساب أبو كتابي في دلامو أنا أسألني البرنامج. أنا أسألني. أعطوا من الزنا. كذي نبي حاجة متوقعة من تجنب. كم كمان بانصار. زلالم تنور يمثل يعوزا قال لك عندك تال نقل بيتراو لزي فراس كلاس عمو قصوشي نان يازو يدكتو يالس لبان ما يجني لبين أسركب أصلا بتجني بسني دبداب أما بيتك سلكني تفاتون عينات مايت يا قرات كابوت ذكرى بزناو كاني ودانا غاز لما نسمعناو أما بيتك سلكني تفاتون عينات مايت زي يبوس لطات هونو عدال تصيب والكاس زاليش ترام دوسيا فشي وستيش تقابتو يا لو حالك وباتش فارسة سيكر لتارك بس جوز سماي بمباي يدي جنتو داجي بالاي بنموي مبون يكون على نفسون سكاوك አንቺ ግፍራ ኩሽ ልቤ ተጨነቀ ያለ ቦታው ገብቶን ያለ ስገባው አሳዘነኝ ልቤን የተንገላታው አመመኝ ፍቅርሽ አደከመኝ ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? ፕሮግራማችንን በተመለከታችሁ ዘፈን ጀምረናል። ከዚህ ቀጥሎ የሳምንቱን ዋና ዋና ዜናዎች አጠር አድርገን እናቀርባለን። ከዜናው በኋላ እናንተን የሚያዝናና ዘፈን እንጋብዛችኋለን። አሁን ወደ ዜናው መራችኋለሁ። ቆዩ። መልካም ቆይታ።
ተመልካቾቻችን እንደምን ሰንብታችኋል? ከዚህ ቀጥሎ የሳምንቱን ዜናዎች እናሰማለን። በኢትዮጵያ የሚገኙ ተቃዋሚ ፓርቲዎች ወደ 450 የሚጠጉ አባሎቻቸው በእስር ላይ እንደሚገኙ ገለጹ ሲል ሮይተር ከአዲስ አበባ ባወጣው ዜና አስታወቀ። እንደ ሮይተር ዘገባ ቁጥራቸው 400 የሚደርሰው የእስረኞች ስም ዝርዝር በአራት ዋነኛ ተቃዋሚ ፓርቲ ድርጅቶች ውስጥ አባል የሆኑ ሲሆን የታሰሩበትም ቀንና ቦታም ለዜና አውታሩ የድርጅቶቹ ቃል አቀባዮች ማስረጃ መስጠታቸውን ገልጿል። ከነዚህ ድርጅቶች ውስጥ የመላው ኢትዮጵያ ድርጅት አባል ከሆኑት ውስጥ ባለፈው አንድ ዓመት ውስጥ ብቻ 7 አባላቶቻቸው በገዢው መንግስት የጸጥታ ኃይሎች ህይወታቸውን ማጣታቸውን ድርጅቶቹ አስታውቀዋል። ይሄ እስራትና ግድያ ድርጅቶቻቸው በመጪው ሀገራዊ ምርጫ ተሳታፊ እንዳይሆኑ የሚደረግ የገዢው መንግስት አረመኔያዊ ስልት ሲሉ ገልጸውታል። ኢህአዴግ፣ ኢዴፓ፣ መያድና ቅንጅት ባሳለፍነው አርብ የምርጫ የሥነ ምግባር ደንቡ የኢትዮጵያን የምርጫ ህግ የሚያሻሽልና ለፓርቲዎች ልዩ መብት የሚሰጥ ነው በማለት ተፈራርመዋል። በስነ ስርዓቱ ላይ ተገኝተው የተፈራረሙት የኢህአዴግ ሊቀመንበር ጠቅላይ ሚኒስትር መለስ ዜናዊ፣ የሚያድ ሊቀመንበር ኢንጂነር ኃይሉ ሻውል፣ የኢዴፓ ሊቀመንበር አቶ ልደቱ አያሌው፣ የቅንጅት ሊቀመንበር አቶ አየለ ጫሚሶ ናቸው። ጠቅላይ ሚኒስትር መለስ ዜናዊ በወቅቱ እኔና ኢንጂነር ኃይሉ በአካል ተገናኝተን ለመነጋገር ባልቻልንበት ወቅት ሌሎች ተደራዳሪዎች የላቀ ውጤት በማምጣታቸው አመሰግናቸዋለሁ ብለዋል። ኢንጂነር ኃይሉ ሻውል በበኩላቸው አንዳንዴ ስናፈነግጥ እየኮረኮሙ ለዚህ ስምምነት ያደረሱንን ወዳጅ አምባሳደሮች እጅግ አመሰግናለሁ በማለት አሞካሽቷቸዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በበኩሉ ከስነ ምግባር ደንቡ በፊት ባሉ አጠቃላይ የፖለቲካ